ያው ምርጫ አንቺም ገብሻላል ማንም መምረጥ እንዳለብሽ ምንም ምን አለኝ እንዴም ሰያማል አይ በቃ እኔ ምናምን አላልኩም እኮ ምንም ምርጫ ያስፈልገው ነው እያልኩ ያሉት ለእኔ ላገባ ሲሆን ነው ደስ የሚለኝ እንዴ እኔ ወንድ ልታውቅ ምናምን ሲል ደስ ይላል እና እኔ እንድታገቢ እንድትወልጂ እኔ አስበሽዋል ወልደሽ ልጅሽን ሳጫውተው ምናምን እየመጣ ታጎራጃለህ እኮ እንድባሪ እሺ ማለት አልገባኝም በስተመጨረሻ እንድንድራት ነው ምን ፈጣጠንኩ ኧረ ምንም አንተ ልክ ነሽ አግኝ ምን ችግር የለውም ከደበረሽ ደብርሽ ከደበረሽ ችግር የለውም የት ነው የምንሄደው ሰውየው ጋር ትቆያለህ ከኢዙ ጋር ትቆያለህ እኔ ልሂድ ወይ እኔ ወደ ቤት ልሂድ አስቧል አሁን ልጅ ወልዳውን ውጪ ብትሄድ እኔ አሁን ልጇን እንኳን አላገኘሁም እሱ ነው አሁን ትንሽ የሚያሳስበኝ እንጂ ግን አይሱ እዚህ ነው ጠቅልሎ ለመኖር ያሰበው ስለ እዛም ቤተሰቦቹ ጋር ያልሆነበት ምክንያት ምንድነው እንደዛ እኮ በቋሚነት ሐዋሳ ነው ያንቺ ፍቃድ ነው የሚያስፈልገው ስለሽ እዛ ሐዋሳም ለመሄድ ሐዋሳ አዲስ የከፈቱት ሬስቶራንት አለ ቤተሰቦቹ እና እሱ ነው ማኔጅ የሚያደርገው ነው የምርቃ ፕሮግራም ስላለ የቤቱ እዛ ላይ እንድትገኝ ብቻ ነው ይፈልገው አብረሽ እንድትገኝ ወንድም ማለት ስትተቃቀፉ ማለት ምን አይ ለምንድነው የምትታቀሳም ወይ ለምንድነው የምትታቀሳም አይ እኔማ ሲሪየስ ነገር እኮ ያው እኔ አሁን ከውስጥ ያልወጣም የተናገርኩት ሻል ሄድሽ በቃ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ እኛ አለን እግዚአብሔር ይመስገን በጣም ደህና ነን እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነን ዛሬ እንግዲህ አንድ ገዘፍ ብሎ አጠር ብሎ ወፈር ብሎ ያለ ሰው እንግዳው እባክህ ትመጣለህ ወይስ እንዴት? ሄሊ አለው እንዴ ፋሚሊሽ ሊንሽ እኔ እናንተ አልተገናኘንም አሉ ኧረ በቃ ዛሬ እንግዲህ ከሳሚ ጋር ነን ከሳሚ ጋር ይሆናል ቆይታችን ሳሚ ዘንጣፋው በዚህ ዩቲዩብ ቻናል ተገኝቷል መጥቼላችኋለሁ ጥሪያችንን አክብረ ተንኮል ለመስራት ጓደኛህን ለመክዳት ስለመጣን ነው እናመሰግናለን እኔም በጣም አመሰግናለሁ ምን ያለኝ ነገር አልቆጥ ሲሰጥ ያ በደንብ አድርጌ ነው ፕራንክ ማለት ያ እና ዛሬ ምንድነው መሰላችሁ ሐሳቡን ስነግራችሁ ያው አንተ ትላንት ነው የነገርኩት ለምን ዛሬ ቀጠሮ ይዞ አይመቸኝም ምናምን እንዳይለኝ ባለብዙ ቀጠሮ ስለሆነ ትላንት ነው የነገርኩት ሰው ምንድነው ዛሬ ይዙን ፕራንክ እናደርገዋለን ማለት ነው ፕራንክ ስላችሁ ማለት ነው እንደዚህ የሆነ ቀለል ምናምን ያለ አይደለም እብድ ያለ እኔ አበደ ነገር አይመቸኝም ግን አሁን ይሁን ስራው ነው ባለፈው ያረገኝ ነገራቶችም ታውቃለህ አንተ ለሱ ወንድሙን ብትሆን ለኔም ወንድሜ ነህ እንዴ እህቴ ሲጀምር ሴት ስትነካኔ ብዙም ደስ አይለኝም የፈለገ ለምን ዘመድ አይሆንም ሴት ልጅ ላይ በቃ አሳይቼው ነው ማሳይሽ ተረጋጋ እና ዛሬ ይዙን ጠርቻለሁ ያ ቀሱ ሰላም ነው አገር ምድሩ ደህና ነው ብሎ ነው የሚመጣው እኔ ደግሞ አገር ምድሩም ደህና እንዳልሆነ አሳየዋለሁ ማለት ነው እንበጠብጠዋለን በቃ ለናንተ አይዲያን ሐሳቡን አልነግራችሁም ለናንተ ሐሳቡን አለ ለምን ይሄ ማየት ይሻላል ከምነግራችሁ ማለት ነው እና ሲመጣ እንግዲህ እናሳብጥ ጨርጨር እንዲህ ነው እናረጋው እና ትላንትም አልመጣንም ያው እንግዲህ ትንሽ አሞኝ ነበር በዛ ምክንያት አልመጣም እግዚአብሔር ይማርሽ አሜን አይ አሁን በለኝ እግዚአብሔር ይማርሽ አሜን ጥሩ እና አሞኝ ነበር አልመጣም ይቅርታ እንግዲህ አሞኝ ነው ምንም ማድረግ አልችልም እና ይሄን ቤት ስትጀምሩ ላይክ ያደረጋችሁ ጀምሩ ላይክ አድርጉ ላይክ ሰብስክራይብ የሄሉን ቲዩብ በቅርብ ቀን ወደ 200,000 እናስገባታለን ኧረ ሞራል ኧረ ክላፕ ራንድስ ሞራል አለው በጣም ሞራል ያለው ሰው ነው እና እስቲ እንግዲህ አንተ ያው በትወናው ዘርፍ ትተባበረኛለህ የተማርከው ቲያትር ቤት እስከምንሽ ነው ለዚህ ካልሆነ እንትን ቤተሰቦች ይመሰክራሉ በስለትወኔ መጨረሻ ላይ ቤተሰቦች ቢመሰክሩ ከ10 ስንት እንደሆነ ሬት አድርጉለት የሚናከሱ ሻይጮሁ ተናክሶ ነው የሚያሳየው ከተናከሰ በኋላ ይጮሃል
ኧረ እኔ ራሱ ፈራሁት። ያንቺማ ዛሬ ኢዙ ይፍራኝ እሱ ነው መፍራት ያለበት። ባለፈው እንዳየው ነው እንዴ ያዙኝ ልቀቁኝ ሲል ነበር። ሳምንት በጠበጠሽ ህይወቴን እኮ ነው ከሆነ ቦታ ወደ ሆነ ቦታ የቀየረው። እኔ በጠበጠሻለሁ ዛሬ ኃላፊነት ስጪ ዝም ብለሽ ወንድም ይኸው ውሰደው ተቀብያለሁ። ዛሬ በቃ እኔ እየተበቀልኩት ነው። ያው ባለፈው መሽለታ ነው በምግብ ተበቅያለሁ ደግሞ በዚህ እና ብዙ ነገር ነው ማረጋው። ከዚህ ይቀጥላል ገና ኢዛና ይሄን ቪዲዮ የምታየው ከሆነ አልቆልሃለሽ። አቤት ወና እኔ ፈራው እኮ እኔ ራሱ እየፈራሁት ነው። መጣ እና ይዙ እንደዛ ነው ሻለው አዴ ሰላም እንዴት ናችሁ? ቢስ ነው ሰላማት ላይ እንዴት ነሽ? አማኑ ደህና ነኝ። ሰላማት ላይ ወንድሜ ይዜ እንዴት ነሽ? ሰላም ነው አለ እንዴ? ሁሉ ሰላም እንዴት ነው? ጠፋው ሰላም ሁሉ ሰላም አሉ። እንደምመጣ ግን አላውቅም ነበር። ታውቃለህ እንደምመጣ አላውቅም ነበር አይደለ? ሰላማት ላይ እንዴ? ውይ ሄለን እንዴ ልቀቀኝ ወደዛ ሄሉዬ ደህና ነሽ እንዴ? ለምንድን ነው ሰላም አትለኝ እንዴ? መጥተን እንዴ ልጁ ዛሬ ምን ሆኗል? ሰላም ነው እንዴ? አለ እግዚአብሔር ይመስገን ደህና ነኝ። ናፍቀሽኝ ማለትማ ናፍቀሽ ነው? አዎ ተዋደብልሽ ጥራሽ። አዎ እውነት ሳሚ ወይ እንዴ ሰላም ነው? ሰላም አለሽ ይዙ መጥቷል። እንግዲህ እንደሚመጣ አላውቅም ነበር። ሳይቀጥሩት መገናኘት ጀመሩ። አትይኝ ያው ልታየዋ እንዲጠራው ልታየዋ አይደል የጠራው ያው አያዩታ እንዲታረ እና በቃ ሄርጊ ስለምሸኩል ነው የመጣሁበትን ነገር ላውራሽና ልጅ ድንገት እኮ መተህ እኮ ያወራት አይ የሆነ ነገር ጀምረን ነበርና ምን ጀመራችሁ? ሰሞኑን አንድ ልጅ እያወራኝ ነበርና እሱን እያወራሁት ነበር። ማን ነው? አንድ ልጅ ሴሉን አልነገርከኝ? ሴሉን አልነገርኳትም፣ ግን አንድ ልጅ ስራ ምናምን አዎ ስራ በለው። አዎ ያው ህይወት ስራ ነው። ስራ በለው። ኦኬ ሄሉ በጣም ነው ስራ ከሆነ አሪፍ ነው አይደለ? አዎ ስራ በጣም አሪፍ ነው፣ ግን በጣም ከዛም በላይ በጣም ነው ሄሉ የሚያደንቃት የሚወዳት። ብዙ ይወዳታል ይላል። አዎ በጣም እሱንማ እነሱ ራሱ ምስክር ናቸው እንዴ? አዎ። ስለዚህ ሄሉን በጣም ማግኘት ፈልጋለሁ ልጁና ማን ነው? እኔ ደግሞ ለቪዲዮ ላይ ያየኝና ለምን አታገናኘኝም እና የተወሰነ ጊዜ አብረን ብናሳልፍ ምናምን ብሎ እሱን ነግራት ብዬ ነው የመጣሁት። ቀጣይ ሳምንት ወደ ሐዋሳ ምናምን ጉዞ አለችበትና እዛ ላይም ከቻለች አብረው እንድትሄድ ምናምን እና ቭሎግ እንድታደርግ ምናምን ፈልጋለሁ ነው። ግልጽ አይደለም እኮ። አዎ አይ ግልጽ ነው ስልሽ ከሳንገናኝም በፊት ከዚህ በፊት ስልክ ላይ አይቼሽ እንዴ ማናት ምናምን ስለው ሄሉ ትባያለች ማለት ይሉና በጣም ነው የማውቃት። እኔ ራሱ አውቃታለሁ ከይሱ ጋር ከወንድሜ ጋር ነው አብራ መሰራው ነው ስለው ብቻ ነገሩን ግልጽ ለማድረግ በጣም ነው ላንቺ የፍቅር ስሜት ያለው። በጣም ነው ፍቅርሽ። የምሬን ይሄ የምሬን ነው። ስልኩን እንዳለ ቼክ ሳደርግ ነው ማለት የሷና የሷ ፎቶዎች ብቻ ነው ያሉት። ምን አይነት ልጅ ነው ልጁና? ምን አይነት ልጁን እኔን ከምነግርሽ ማለት ነው ብታዪው በቃ በጣም ሀብታም ነው። በደንብ አለው። ቤተሰቦቹ ውጭ ነው የሚኖሩት። ማስተዳደር ምናምን ይችላል። በደንብ ይችላል። ስልሽ አሁን ሐዋሳ ለኛም ልትተርፍ ነው ለኛም ልትተርፍ ነው። ከፈኝ ወንድም ማለት ስትተቃቀፉ ማለት ምን? አይ ለምንድነው የምትተቃቀፉ? ወይ ለምንድነው የምትተቃቀፉ? አይ እኔማ ሲሪየስ ነገር እኮ ያወራሁት እኮ ነው። አይ ስትተቃቀፉ እኮ ነው። ለምንድነው የምትተቃቀፉት እንዴ? እንደዛ ቻንስ አምጥቶ ቀድሞ ለእናንተ አይደለም እኮ የመጣው ለአንተ አይደለም ይሆናል። እኔ ወንድሜ እንዴ አይ ቢሆንም ከመጣሁበት ነገር ልጨርስና አይዙም እንደዚህ እንትን የሚል ከሆነ የዛን ወይም አብራችሁ መምጣት ትችላላችሁ። ካብራችሁ ብቻ እንደምትሰሩ ስለሚያውቀው እንዴ ሰውዬው ጋር ነው። ሳም አሬ ታጎራጃለህ እኮ እንደባሪ እሺ ማለት አልገባኝም። በስተመጨረሻ ልንድራት ነው ብቻ አንቺ ፍቃድ ነው የሚያስፈልገው።
ያንቺ ፍቃድ ነው የሚያስፈልገው ስልሽ እዛ ሐዋሳም ለመሄድ ሐዋሳ አዲስ የከፈቱት ሬስቶራንት አለ ቤተሰቦቹ እና እሱ ነው ማኔጅ የሚያደርገው ነው የምርቃ ፕሮግራም ስላለ የቤቱ እዛ ላይ እንድትገኝ ብቻ ነው የሚፈልገው አብረሽ እንድትገኝ ከቻልሽ ደግሞ ቪሎግ ነገር ብታረጊ ምናምን እዛ ቪዲዮ ኧረ ትሰራለች እንዴ ምን ሆነ ደግሞ ለሱ ቆይ አንተ ምንድነው ማለት መቼም እንደዚህ አይነት ቻንስ አታስብም ነው ወንድም ማለት ለይዙ ደስተኛ ይሆናል ብዬ ራሱ አላሰብኩም ነበር ታውቂያለሽ ምን ማለት ነው እንዴ ጓደኛዬ እኮ ናት ለምን እንደማትደሰት ደስታ ያስደስተኛል አይ በጣም እሱማ እኔ ምስክር ነኝ ጓደኞች ደስታ እንደሚያስደስት ግን አዎ እና ሄሉ የምን ትኛለሽ አሁን በቃ ስማ ሚሊዮነር ነው ቢሊዮነር ቤተሰቦች ውጪ ነው የሚኖሩት ውጪ ካናዳ ነው የሚኖሩት በቃ ሄዱ ካናዳ የራሳቸው እርሻ አላቸው እንዴ ቆይ ማታ አልገባኝ ደሰላለሽ ወደዛ ሄድሽ እኮ ካናዳ እኮ በአንድ ሌሊት በቃ ወንድም ማለት በቃ አንቺ የሚሆንሽ ኮሚሽን ነገር ይታሰብልሻል ኧረ እኔ ይሄ አንቺ ደስታ ነው የሚያስደስተኝ እኔ ማለት አልገባኝ ቆይ የኔ ግልጽ እየሆነልኝ አይደለም ማለት አንተ ለምንድን ነው ደስ ያለህ እንዴ ማለት ደስታሽ ያስደስተኛል ጥሩ ቦታ እንድትደርሽ ፈልጋለሁ ጥርሱ እንዲያጋጥምሽ ፈልጋለሁ ዝም ብዬ ካወራሩ ተሰማ ደግሞ ደስ ይላል ግርማ ሞገስ አለው ሰውየው እንዳለው ከማለው እኮ ምንድነው ደስ የሚል እኔ ላገባ ሲሆን ነው ደስ የሚል እንዴ እኔ ወንድ ልታውቅ ምናምን ሲል ደስ ይላል እና እኔ እንድታገቢ እንድትወልጂ እኔ አስበሽዋል ወልደሽ ልጅሽን ሳጫውተው ምናምን እየመጣ ደስ የሚል ነገር እኮ ነው ሳሚ አንዴ እና ታዲያ ላንቺ ደግሞ ለውጥ ነው በጣም ትልቅ ለውጥ ነው ግን አስበዋል አሁን ልጅ ወልዳውን ውጪ ብትሄድ እኔ አሁን ልጇን እንኳን አላገኘሁም እሱ ነው አሁን ትንሽ የሚያሳስበኝ እንጂ ግን አይሱ እዚህ ነው ጠቅልሎ ለመኖር ያሰቡ ስለ እዛም ቤተሰቦቹ ጋር ያልሆነበት ምክንያት ምንድነው እንደዛ ቆይ በቋሚነት ሐዋሳ ላይ ነው ሐዋሳ ላይ ነው የሚኖረው ሐዋሳ ላይ እኔ አሁን ስሙን ብነግርሽ ራሱ ማለት ነው ሰዎች ሐዋሳ ላይ ሰዎች ጠይቂ ማለት ነው ያቁታል ፌመስ ነው ፌመስ ነው ህይወቱ አሰመረ አንተም ታውቁት ይችላል እኔ ልቀቀኝ ኢዝሪ ልቀቀኝ ልቀፍኛ የኔ እናት አደራ ይልሽ እንዳትረሽ ምንድነው ምን እንደሰላላት አልገባኝም ማለት አንተ እኔ ደስተኛ ነህ ነው ሌላው ማደስተው እንዴ እኔ አንቺ አሁን የደስታ አስደስትሽ ኦኬ ደስተኛ ነህ አንተ እኔ በጣም ደስተኛ ነኝ ላገባ ነው ያን ቪዲዮ ራሱ አይቶ ነው ምን የባለፈው የጣላችሁትን ቪዲዮ አይቶ በቃ በጣም ስለ በጣም በቃ ከምን በላይ እኮ እንደዛ ነው የሆነ ቦታ አሁን በሄድ ቦታ አገኛለሁ ምናምን ነበር እኔ እንደዚህ መሆኑን ባክ ሲጀመር እኮ ከዚህ በኋላ ያለው ነገር ትንሽ ላግ እናደርግና ከሰውየው ጋር የምትገናኙበት ነገር ለምቻቻል ለምሳሌ ዛሬም ወደዛ ስለሆንኩኝ ማግኘት ቀጠሮ አለኝ ምናምን ብያችሁ ስለነበር የመጣው በቃ ቀጠሮ ነበርና ዛሬ ሰርዘነዋል አብራችሁ ትሄዳላችሁ ከንተ እንትን አይደለም እሺ ይሄ በጣም ሚደብርና ማልጠብቀው ነገር ነው ካንተ የሰማሁት እኔ ሌላ ሰው ላገባ ስል አንተ ደስተኛ ወይም ሌላ ሰው ጋር ልሆን ስል ደስተኛ ነህ ማለት ነው እንዴ ትርፍ ነገር ተናገርክ እንዴ ሳሚ ነው አረ ምን ሆነሽ ነው አረ እኔ ምንም ማለት አንቺ አሁን ዋጋባ ትደሰች ኖርማል ነው አትደሰች ምን ዋጋ ኖርማል ሄዱዬ አትደሰች ምን ዋጋባ ነው ምን ሆነ ነው ሳሚ እኔ እንጂ ከዛ በፊት ያወራችሁት ነገር ነበር አረ ምንም አላወራንም ሰው የሚያስደስት ወሬ እኮ ነው ታዲያ ለምንድን ነው መደሰት ይደብራታል ኧረ አንዳንድ ነገሮች ለካ ጥሩ ናቸው የሰውን ማንነት እንድናቅ ያደርገናል አይጥሩ ምን ሆነ ነው አረ ማለት ሳምና አንዱ ያው ምርጫ አንቺም ገብሻላል ማንም መምረጥ እንዳለሽ ምን አለኝ እንዴ አንተ ያማል አይ በቃ እኔ ምናምን አላልኩም እኮ ምን ምርጫ ያስፈልገው ነው እያልኩ ያለሁት እንትን አይደለም ኧረ ኖርማል በቃ እንሂዳ ሳም እኮ ሂዱ እኔ አሁን ማለት ነው እንጂ ሂዱ ሳሚ እንሂዳለች አይደል ሂዱ እኮ እንሂድ እኔም ወደ ቤት ልሂድ ወደ ቤት እንዴ እኔ እኮ ሀሳብ የምር መኪና ሁለት ልቀቀኝ ይዙ ወደ ሰዶ ምን ሆነ ነው ምን አድርጋት ነው አትንከኝ ዘር እንዴ ያምሽ አትንከኝ ምን ሆነ ነው ትርፎሪ አውርታችሁ ምን ተፈጥሮ ነው ሰው ግን እንዴት ነው ማስመሰል የምችለው በእናታችሁ ስለምን ማስመሰል ነው የምትወሬ አትንከኝ አሁን እያስደብርሽ ምን እንዴ ምን ያረኩት ነገር አለ ሱንኮ በቃ ጀስት ላንቺ ጥሩ ነገር ነው የተመኘው እንዴ እና የመጣው ነገር ደግሞ እንደ መጣው አመጣጡ መጣጣ ሳም በቃ ተው
ፈጣጣንኩ ኧረ ምንም አንተ ልክ ነሽ። አግኝኝ ችግር የለውም። ከደበረሽ ደብርሽ ካልደበረሽ ችግር የለውም። የት ነው የምንሄደው? ሰውዬው ጋር ትቆያለህ። ከይዙ ጋር ትቆያለህ። እኔ ልሂድ ወይ እኔ ወደ ቤት ልሂድ? አይ ወደ ቤት ነው። ወደ ቤት ለምን ትሄጃለሽ? ከኔ ጋር አትሆኝም? እንደ ቤት ከሚችል ቀጠሮ ነበር የሚመስል እና ችግር የለውም። እኔና አንቺ ስለምንገናኝ ሌላ ቀን ዛሬ አግኙ ሰውዬውን። ኧረ አይደለም። አይ ቀጠሯችን ወጣት ነው ምናምን ሰውዬው ሲጀምር ደግሞ አንተ እንደመጣ አላውቅም። እኔ ዛሬ እኔ እሷን ብቻ ነው እንደማግኘት የማውቀው ነው። አልነገርሽም እንዴ? ቀጠሮዋችን ኖርማል ነው። ችግር የለም። አያስፈልግም ከዚህ በኋላ እኮ በጣም የሚያስደስት ነገር እኮ ነው። እሱም በነፃነት በቃ እንድትሄጂ ፈቀደ። በቃ ለምን ደርሰናል? ምን አስበሽ ነበር? እኔ እንዴ አልገባኝም። ምንድን ነው? አይ ኖርማል ነው። በቃ እኔ እንትን ልበል ከዚህ በላይ እንዲደብረኝ ስለማልፈልግ እኔ ልጅ እናንተ የምትቆይ ከሆነ ቅድም እንደዚህ ነበር። አረ ሰላም እያወራን ነበር እንዴ? ገና እኮ ልንጀምር ላወራት ስልኩ ነው የመጣው። አረባ ነው ወይስ እሱ ፊት ለፊት መናገሬ ጥፋት ከሆነ እኔ ይቅርታ። አረ ማወቅ ያለ እኔ ባዳ ነኝ እንዴ? አንተ ፊት ለፊት ስለነገርኩ ከሆነ እንደዚህ ሳተረች ምናምን ያለችው በጣም ሄሉ። አረ አይ ኖርማል እኔ ያስደበርኩሽ? አረ አላስደበርከኝ እኮ ይልሽ። አይ እኔ በራሴ ነው የደበረኝ። ምንም እንዳትናገር እሺ። ምንም አትናገር። አንዴ ቀይ ቸኩላል አንተ። አይ ነው ምንም አይደለም። ልመክርሽ ነው ምክር ልመክርሽ። አሁን እዚህ ዛት ወይ አነካሽምሽ ችግር የለውም። ችግር የለውም። ሂጂ እንደ ዴት እኮ ነው። ምን ለለ እኮ ነው በቃ ፕሮግራም ነገር ነው። አብረሹ መስራት ሻይ ቡና ታያለሽ ምናምን እኔ ወደ ከተመለስ ተመቸሽ ትቀጥላለሽ፣ ካልተመቸሽም ተመቸሽ። እንዳትነግራት ያለኝ ነገር ልንገራችሁ። ቀሚስ ገዝቶላል። እንዴ ቀሚስ ትምጣም አትምጣም እኔ እገዛለሁ። እኔ ወንድ ልጅ ልብ እኮ በኢየሱስ ክርስቶስ እኔ አንድ ነገር ገዝቼላታለሁ። ካሻንጉሊት ምናምን እሱ ቀሚስ ነው። ቀሚስ አምሮ ይለ መጥቶ አይቀር ቀሚስ ገዛላት። ቀሚስ ገዝታልኝ አታውቅም? አውቃለሁ፣ ግን የሱ ቀሚስ የተለየ ነው። በወርቅ የተሰራ ነው አይደል? ጫፍጫፉ ዳይመንድ። በቃ አይገኝም እንደዚህ አይነት ሰው ገብቷል። ወንድ ልጅ ልብ ይኸውልሽ፣ ሀብታም ለመሆን ማለት ያገኙሽን አጋጣሚ መጠቀም አለብሽ። እኔ እሷ እንደዚህ ምልክት ከብዙ ሰዎች ጋር ኮኔክሽን ይኖርሻል። ከዛ በኋላ ጥሩ ጊዜ ማሳለፍ ይቻላል። እና ሳም እኔ ልብታረን አቋርጠው። እሺ ቆይ እንዴ አይደለም እንዴ እጄ ናሞኛል። እሺ ቅርታ። ኧረ ቆይ እንዴ በጣም ይሄ ንቀት ነው። እኔ አቆመ እንዴ እኔ ላወራሽ ነው ይዛቀረው የመጣሁት መኪና እየጠበቀኝ ያለው እኮ ተወኝ። ምን ሆነሽ ነው? ለምንድን ነው ምክንያትሽ የማትናገሪው? ይዙ ምንድን ነው ምክንያትሽ? አስቀይማለሁ። እሺ ምንድን ነው የምታስቀይሚኝ እንዴ? አስቀይማለሁ ትለኛለሽ ከምንቀያየም ደግሞ እኮ ለምን የምታስቀይሚኝ? ምን አድርጌሽ? እኔ ነኝ የመጣሁት። ወይኔ እሄዳለሁ። ጤነኛ ነው እንዴ? ገና ዛሬ ታስቀይሚኝ። እኔ ሂጂ ሀብታም ነኝ አልኩሽ። እኔ በዛ ላይ ወጣት ነው አይደለ? አሰብክልኝ አይደለ? ለኔ ወጣት የነ ምርጣት ምንድን ነው በቃ እህቱን አግባት። ልቀቅ። ኧረ በቃ እህት አለ እኮ ገና ነች እኮ ትክክል ነው። በርሳት ሁለታው እኮ እሱ አሪፍ ነው። ይዛመዳለን ነው እህት ማለት እኔ አንድ 5 ዓመት ምናምን መጠበቅ አይችልም። ታበኝ ይዙ በኢየሱስ ስም። እሺ ምን ብለሽ ነው የፈለግሽው? እኔ ምን የሆንኩት ነገር አለ? አንቺ ነሽ ግልጸኝነት ምናምን አናዷት ማለት እንጂ አይደለም። ምንም ማድረግ አልችልም። ተወኝ በቃ። እኮ ለምንድን ነው የምትሄጂው? አይ ምንም የጠራሽኝ ለምንድን ነው? ምንም አይደለም። እና አንተ ተመችቶህ አይደለ? ሶ ልሂድ ነው ገባ? ልጁ እና እንደዛ ትኝም ልጅ ልጁ ነው እኮ ያንቺ። እኔ ልሂድ ነው እኮ አታቆዩት። ልጁ እቤት ልሂድ ነው ገባ? ለምን ቤት የምትሄጂው? ኧረ ማለት አልገባኝ ማለት አልገባኝ። እኔ ምን ይዤ ልመጣለሁ? ለምንድን ነው የምትሄጂው? ለምን አታውቃለሁ? እሱ አንቺን ነው እናንተን ነው የሚጠብቃችሁ አይደል? አልገብቼታለሁ እንዴ አንቺ እኔ ወንድ ልጅ እኔ አትጮቱ በእናትሽ። እኔ ጀመረ የለኝ ልታውቀው ጥሩ ነው። ምንድን ነው መዞሬን እኔ ተገና አድርጋ ብትሄድ እያወራን አይደል እንዴ? ለምንድን ነው ማለት ምንም ያልመሰለ አንተ ራሱ ለምንድን ነው ምንም ያልመሰለ እንዴ? ያውቅኛል አው የሰው ደስታ እንደሚያስደስተኝ ሰው እንዴ? እኛ እኮ ፕራንክ ነው እኔና ሳሚ ተመካክረን ፕራንክ ልናረግ ነው ገባ? አንተ
ወይኔ ጉዴ ፈላ። የሰው ማንነት ግን የሚወጣበት መንገድ አይታወቅም። ጥሩ ነው። አይ ጥሩ ነው። ባይዘው በዚህ ቶሎ አንተን በማወቅ እውነት በጣም ደስ ብሎኛል። ከፎሽ አራከፋኝ ማንነትን ነው ያወቅ። ማንነትን በደንብ አድርጌ ነው ያወቅ። እኔ ጥሩ ነገር ነበር ያሰብኩት። ኧረ ብቻ አሪፍ ነው። እውነት አይ የሰው ማንነት ነው። እኔ ይዙን ከማንም በላይ አውቃለሁ። ለሰው ጥሩ ነገራት ስለሚመኝ ነው እንደዚህ ያለሽ እንጂ አይ ፍራንክ ነው እኮ የደገረውለት አይደለም። ፍራንክ እንደሆነ ነገር ፍራንክም ቢሆን እሱ ጥሩ ነገር ነው የተመኘልሽ። እናመሰግናለን። አመሰግናለሁ። ጥሩ ነገር ስለተመኘ ቴንክ ዩ። ቀድም ተውትና አንቺ ሚጂ እሱ ጋር የምር አስተዋውቃለሁ። ፍራንክ ነው። ምንድን ነው ፍራንክ? አይደለም ፍራንክ ነው። ልቀቀኝ። አልቻልኩም። እግዚአብሔር ሲጀመር ወንድሜ ናት። አንድ ፍሬ መስላችኋል? እንደዚህ ብሎ እንትን የለም። በቃ ሳምዬ ወንድሜ አንዴ ሰላም ልበልበት። ልቀቀኝ። እሺ እኔ ልቀቀኝ። አንቺ እኔ የገዛ ጓደኛዬን ጠርተሽ ፕራንክ እናድርገው ልትይ እንዴ? እኔ ነኝ የመጣሁት። እኔ እሄዳለሁ። በቃ ሌላ ምንም እንትን አይ ሄድጊ እኔ አሁን ምንም እኮ አይደለም። እግዚአብሔር ልቀቀኝ እኮ ምን አንቺ ፕራንክ አረግሽኛ? ትወኔ እንዴት ነው? ፕራንክ ልታረግኝ አስብሽ? እኔ ደግሞ ፕራንክ አረግሽ። እንዴት ባንተ ማገምቱት ማለት ይሄ ነው ማለት? እንዴት ፕራንክ አንተ ምን ታውቃለህ? በጣም አሁን እኔ ልትጫወት ነው አንቺ ምናምን ኧረ አይደለም። ምክንያቱም አስታውቅም አንተ ፕራንክ መሆኑን በምን ሳሚ አላውቅም እንዴ ወንድሜ አላውቅም። ቀድሜ ነግሬዋለሁ ጋይስ። ቀድሜ ነገር እሷ ደወለችልኝ ማለት ነው። ደውዬ ስለማገኘው ነግሬው ነበር እና አልገባኝም። ሳሚ አንቺ ፕራንክ ታረጊ ያሰብነውን ነገር እኛም ገብቶሻል። አንቺ ወደ ፕራንክ ወደ ማድረግ ቀየር ነው ማለት ነው። ኧረ ትወኔ እንዴት ነው? ሌላ ጊዜ ጓደኛዬን ጠርተሽ ፕራንክ እናድርገው ነው ማለት ሳሚ ሰውዬው አለ እስካሁን ወይስ? አይ አሁን ወደ ሳይመለስ አይቀርም ወደ ሀገሩ። ይሄ ፕራንክ አይደለም ነው። የምር ፕራንክ አይደለም አይደል? የምር ፕራንክ አይደለም። በግልጽ የሚታይ ነገር ነው። ፕራንክ አይደለም። ምክንያቱም አንተ ነግሮ ምናምን አይሆንማ። መች ነግሮ መች አግኝቶ አሁን አይደል እንደ መጣው መች አግኝቶ ነው እኮ በስልክ ደውሎ ነግሮኛል። ሳሚ አረኛ ሳሚ ንገራት። በስልክ ደውዬ ነግሬው ነው ይሉስ ስልክ አለኝ እኮ እንዴ እኔም አለኝ እና ማለት ደወልሽለት? ደወለልኝ። ፕራንክ ተደርገሻል ኦሬዲ። እንዴት ነው ጓደኛው ፕራንክ የምታረጊ? በጣም ከነከነውና ፕራንክ ነው። ማን አባቱ መጥቶ ነው የሚያገኝሽ? ሲጀመር እኔ ዝም እላለሁ። ቀድ ነው ዝም እላለሁ ወይ ጋይስ? አንተ አሳዘነች እኮ ባለ እኮ ግራ ገባት። አይኑ አንድ ብርቅ ምንድን ነው የሚባለው? ስልምልም ማለት ምንም ማለት በቃ ተውኝ እሄዳለሁ። ምንም ማለት በቃ ለማንኛውም ቻው ቤተሰብ። ሰላም ቆይ እንደዚህ አይደለም ቻው ማለት ያለብን አይደል? በስርዓት ቻው ጋር ጀመረ። እሷን አሳልፌ ለማንም አልሰጥም። በስርዓት ቻው ጋር እንደ ላፌ ላይ ራሱ ለቀልድ ላወራው አልፈልግም። በስርዓት ቻው ጋቸው። አሁንስ እንደዚህ ነው ደብሮሻል። እኔ ላይ ነው እንደ የምትተውነው ትወናን አሳየኝ አልሽኝ፣ አሳየሁሽ። ኧረ በእኔ እንዴ ወዳችሁታል። ከወደዳችሁት አንዴ እድሜ ልኳን ፕራንክ ስታረግ አትኖር። አይ እንትን አይደለም ባንቺ ቤት ፕራንክ ስታረግ የምር ፕራንክ ደስ አይልም። እኔ አላልኩሽም። አንቺም እኮ ልታረጊኝ ነበር። ምንም የኔ ኖርማል ነው። ሁሌ ፋሲካ የለም ትላለች አያቴ። ኧረ ገናም የለም እንዴ። እሺ አንዳንዴ መሸወድ ያለ ነው። መሸወድን ደግሞ አምኖ መቀበል ደግሞ በጣም ደስ የሚል ነገር ነው። ውሃ እንደዛ ላይ ከፈለግሽ ዳይቭ ግቢና ተረጋጊ። ኧረ ተው እሺ። እኔ ልሂድ። የምር እየተሰማኝ ነው። የምር በእኔ ምክንያት ነው የተፈጠረው። ስለዚህ እኔ ሻባ ልጁ ጋር በሉት። እየሄድኩኝ ነው። ልጁ ጋር መልሱኝም። ኧረ መልሱኝ እንዴ! አይ ኤኒዌይስ አቀፋታምተም ማጥፋታ አፉ በይኝ። ይሄ ቀርበኝ። እኔን የሚቀርበኝ ሰው ሆኖ የማይሸወድ የለም። እውነት ከዚህ በላይም ትልቅ ፕራንክ ምናምን ስለምናደርግሽ እቺ ትንሽ ናትና ላጊዜው ራስሽን አዘጋጅ። ዘና ቤት ትንሽ እንዴት ቢያቸው በስርዓት ቢያቸው እኮ አልኩ።
ላሳይሽ። በጣም እንወዳችኋለን እና ማን ነው እናከብራችኋለን። በያቸው እኔ እንዳልኩሽ በቃ አንተ አል ዞር በደል በያቸው። አንቺ እንድትያቸው ነው የሚፈልጉት። እኔ አሁን ከውስጥ ያልወጣም የተናገርኩት ሄድሽ በቃ ስልኬ ቻው ልበላቸው አንተ